እረ ነቃም በልተው ግዴላችሁም ይሄንን ይዩት። በሚገርም ሁኔታ ኢትዮጵያ እዚህ ሰንጠረዥ ላይ ሁለተኛ ሆናለች። ሰሞኑን አንድ ቢትኮይን ማይን ለማድረግ በየሀገራቱ የሚያስወጣውን ወጪ በደረጃ ተለቆ ነበር። ውድ የሆነበት ሀገራትና ርካሽ የሆነበት ሀገራት ተብሎ ሁለት ቦታ ነው የተለቀቀው። ሁለቱን ላሳያችሁ። ውድ የሆነው የመጀመሪያው አየርላንድ ነው። $321112 ነው በአንድ ቢትኮይን ማለት ነው። ይሄ ማለት ኪሳራ ነው ከግማሽ በላይ። እንደምታዩት እንደዚህ ይቀጥላል። አብዛኛዎቹ የአውሮፓ ሀገራት ኤሌክትሪሲቲ ኮስት በጣም ውድ ነው። እንደምታዩት እስከ 227,000 10ኛ ላይ ያለው ራሱ ማለት ነው። ወደ ርካሾቹ ደግሞ ስንመጣ አንደኛ ላይ ያለችው ኢራን ናት። አንድ ቢትኮይን ማይን ለማድረግ የሚያስፈልገው የኤሌክትሪክ ወጪ $1324 ብቻ ነው። አስቡት። በዚህ ሬት ሌሎች ወጪዎችም ተደማምረው እንደምገዙት የማይኒንግ መሽን አይነት አጠቃላይ ወጪያችሁ ከ5,000 እስከ $10,000 በላይ አልፍም። የአንድ ቢትኮይን ዋጋ ግን ከ100,000 በላይ ነው የተሸጠ ያለው። ኢትዮጵያ ደግሞ ሁለተኛ ላይ ያለችው አንድ ቢትኮይን ማይን ለማድረግ የሚያስወጣው የኤሌክትሪክ ወጪ $1986 ብቻ ነው። የሀገር ውስጥ ኢንቨስተሮች እንግዲህ ለምን እንደዚህ አይነት እድሎችን እየተጠቀሙ እንዳልሆነ አላውቅም። ለማንኛውም እናንተ እንደዚህ አይነት ነገሮች ኢንተረስት የሚያደርጋችሁ ከሆነና ስለ ክሪፕቶ ከረንሲ በደንብ መማር የምትፈልጉ ከሆነ ታች ሜንሽን ያደረኩላችሁን ቪዲዮ እዩት።